ፍቅርዬ ወዬ ወዬ የኔ ዓለም ወዬ ወዬ እኔ ናፍቄሃለሁ አንገናኝም። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። አይደለም እኮ ብዙዎቻችን ሌላ ነገር በቃ ከሌላ ሴት ነው የሚያመጣው፣ ከሌላ ሴት ጋር ነው የሚመጣው። በቃ ሄርሜላ እውነት ሊያቃጥልልን ነው። ሄርሜላ ማለት እኔ እውነት ስላችሁ ማለት ነው ሄርሜላ አብርሃም እንደዚህ በማድረጉ ደስ ብሎኝ ነበር። ለምን መሰላችሁ? ሩትዬ ያየችው ስቃይ እንድታይ ስለምፈልግ ስለነበረ፣ ሩትዬ የተጎዳችውን ጉዳት እንድታይ ስፈልግ ስለነበረ እንዲያደርገው ፈልጌ ነበር። ግን እሱ ሌላ ሴት አይደለም ይዞ የመጣው የገዛ ፍቅረኛውን የበፊት ፍቅረኛውን ነው ይዞ የመጣው ማለት ነው። እና በጣም ነው ያጽናናኝ። የመጀመሪያዬ ሁሉን ያየውበት እያሉ እንግዲህ መጥተዋል ማለት ነው። ፍቅርና አብርሃም ቀን የተፖሰተው ፎቶ ከጀርባ ነበረ፣ ፊቱ አይታይም ነበረና ከፍቅርዬ ጋር ነው የመጣው። የኔ ፍልቅልቅ፣ የኔ ቆንጆ፣ የኔ ጀግና፣ እሱ ላንቺ አይሆንሽም የኔ እናት፣ በጣም ነው የሚጎዳሽ፣ ልብሽ ስብብር ነው የሚያደርገው። እና ለስራ እንደሆነ ሁላችንም እናውቃለን። በዚህ እንደማንናደድ አደራችሁ እንዳትናደዱ ወርቆቼ። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ አበጋዞቻችን ልበለው ምን ልበለው እንግዲህ አብርሽ ያው ባገኘሁት አጋጣሚ ወደ ስራ መቀየር ወዳለሁ ብሎ ተናግሯል። እና ይኸው እንዳለው እንግዲህ ፍቅርዬን ደግሞ ያው ፍቅርዬም ቻናሏ ትንሽ ቀዝቀዝ እያለ ነው፣ አይዲያ እየጠፋባት ምናምን ነበር። እና ትስራ የኔ ቆንጆ በደንብ ትስራ እንዴ። እሷ ነበረች ከሁሉም እንደውም ዩቱበር ላይ ፌመስ መሆን የነበረባት፣ አልሰራችም። ትስራበት እንዴ። እንኳን መጣች። እኔ ስለመጣች ደስ ብሎኛል። ያው በሷ ቤት አሁን ቪዲዮ ይለቀቃል። በጣም ጎበዝ ነች፣ ብዙ ነገሮችን በቃ እና ትስራ። እሷ ፍቅርና ሩትዬ ምንም ችግር እንደሌለባቸው እናውቃለን። ከዚህ በፊትም ሰላም እንደሆኑ እናውቃለን። ሩትዬ እንደማትጎዳትም ለስራ እንደሆነ እናውቃለን። ስለዚህ ሩትዬ በማብጣቷ አትናደዱ፣ አትበሳጩ ማናችሁ ማለት ነው። ምክንያቱም አብርሃም እና ፍቅር ምንም አይኖራቸውም፣ ምንም የላቸውም። በፊት ነበር ፍቅር እንደዚህ አብርሃም እንደዚህ እያደረገ እሱ ስሬዳ የምትነጠፍ ሴት አይደለችም። በጣም ጀግናና ለልጇ ሟች በልጇ ዶራል መሸቀል ማታቅ በጣም ጎበዝና ጀግና ሴት ነች። ስለዚህ አትናደዱ። ዛሬ በተለቀቀው ቪዲዮ ፍቅር በመምጣቷ አትናደዱ። እኛ ሲጀምር ምንም የምናደድበት ነገር የለም። ምክንያቱም የሩቲ እህቶች ሩቲ ከአብርሃም ከተለየች ቆይታለች። ያው ስራ ቢሰሩም 1 ዓመት ሆናቸዋል ተለያይተናል ካሉ። የሄርሜላ እህቶች ያልቅሱ እንጂ እኛ ምንም እናዝንበት የምንከፋበት አለ ብዬ አላስብም።